ዛሬ ሚካኤል ሰይፉን ብልጭ ሲያደርግ አጋንንት ይረግፋሉ። ደስ ይበላቸው፣ ረግፋሉ፣ ይወድቃሉ። ሰይፉን ብቻ አይምሰላችሁ፣ ሚካኤል ደግሞ ትንሽ ይለያል። ምኑን ያነሳል? እጁን ያነሳል። እጁን ሲያነሳ ደግሞ ምን ተጽፎበታል? አካ የተባለ የእግዚአብሔር ስም ተጽፎበታልና ያ ደግሞ የብርሃን ስም ነው። ይላል በቃ አንዴ እጁን ሲያነሳው ጠፈሩ ሁሉ ምን ይሆናል? በብርሃን ይመላል። ለዚህ ነው በዮሐንስ ራእይ ላይ ምድር ሁሉ ከብርሃኑ የተነሳ በራች ይላል። ተመልከቱ፣ የእግዚአብሔር ስም ምንድነው? ሕይወት ነው፣ ብርሃን ነው፣ ጭን ነው። በዚህ ላይ ደግሞ የተሾመው ሚካኤል ነው። ክብር ለዚህ መልአክ ሚካኤል ነው። ኃይላትን ይመራዋል። ከዛ ግን ዝቅ ብሎ ኢዮር ላይ ሚካኤል በብዙ መልኩ ሲሾም፣ ራማ ላይ ደግሞ ነገደ አርባብን የምትወዱት መልአክ ድንግል ማርያምን ያበሰረ የዘካርያስን አንደበት ያተመ በሥላሴ ፊት በባለሟልነት የሚቆመው ተወዳጁ መልአክ ቅዱስ ገብርኤል ያን ነገድ ይመራዋል ማለት ነው። ቀጥሎ ነገደ መናብርት ላይ ደግሞ ሩፋኤል ነው የተሾመው። ማን ነው? ሩፋኤል አዋላጅ ደጉ መልአክ ሩፋኤል አዛኙ በቁስለኞች ላይ ተሾመ፣ በህሙማን ላይ የተሾመ 24ቱ ካህናተ ሰማይ ከሱ ነው የወጡት ከመናብርት። ሩፋኤል ያንን ሁሉ የሚመራ ነው። ቀጥሎ ደግሞ መላእክትን ለምስጋና የሚያነቃ ነገደ ስልጣናት ላይ የተሾመ ደግሞ ሱሪያል ይባላል። እስቲ በሉት፣ ድገሙት፣ ተማጸኑበት እንጂ ሱሪያል መላእክትን ያነቃል። አንተ በእንቅልፍ ካንገላጀጀ ለጸሎት ካልተጋሽ ቅዱስ ሱሪያል አንቃኝ በሉት ለጸሎት። እሺ መላእክትን ለምስጋና የሚያነቃ መልአክ ነውና አንቃኝ በሉት። ፍዝዝ ካላችሁ ማታመሰግኑ ከሆነ ይሄ መልአክ ቀስቀስ እንዲያደርጋችሁ ጴጥሮስን ቀስቀስ አላደረገው ወህኒ ቤት እያለ የሚያነቃ መልአክ ነው። በረከቱ ይደርብን። ዝቅ ስትሉ ግን ኤረር በተባለችው ሰማይ ላይ ሊቃናት መኳንንት መላእክት የሚባል ነገድ አለ። ሰዳክኤል የላይኛውን ሊቃናትን፣ ሰላትኤል ነገደ መኳንንትን፣ አናንኤል የተባለ መልአክ ደግሞ ነገደ መላእክትን ይመራል። እነዚህ ሁሉ የቤተ ክርስቲያን ምስጢር አድርጓቸዋል። የምን